ሰላም እንደምን አላችሁ የዩቲዩብ ቤተሰቦች። ዛሬ ደግሞ በሌላ ቪዲዮ ተመልሰን መጥተናል። እሱም ከፒቱፒ ጋር በተያያዘ ፒቱፒ ኢትዮጵያ ውስጥ አሁን ላይ ተዘግቷል። አሁን ላይ ምንም የተከፈተ ከፒቱፒ የፈቀዱ ኤክስቼንጆች የሉም። ኦኬክስም ባይቢትም እና ባይናንስም ባይቢትም እየሰሩ አይደለም አሁን ላይ። እና ሌላ የሚሰራ አፕሊኬሽን አግኝተናል። እሱም ምንድነው? ኤምኤክስሲ የሚባል ይሄኛው ኤምኤክስሲ የሚለው አፕሊኬሽን ኤክስቼንጅ ፒቱፒ ኢትዮጵያ ውስጥ ይሰራል ማለት ነው። ሌሎቹ ግን እስካሁን ድረስ እየሰሩ አይደለም። ከመንግስት ጋር የተገናኘ ጉዳይ ሳይሆን አይቀርም። ከመኒ ላውንደሪ ጋር አንዳንድ ሰዎች የተለያዩ ሙስና ገንዘቦች ምናምን ወደዛ ላውንደሪ እያደረጉ ገንዘብ እያሸሹ ስለሆነ ከዛ ጋርም የተገናኘ ጉዳይ ነው ተብሏል። እስከሚጣራ ድረስ አይከፈትም ማለት ነው። ከተወሰነ ጊዜ በኋላ ይከፈታል የሚል እሳቤ አለኝ። እስከዛ ድረስ ግን ኤምኢኤክስሲ የሚለውን አፕሊኬሽን ከጉግል ፕሌይ ስቶር ላይ ወይም ደግሞ ከአፕ ስቶር ላይ አውርዱ። ከዛ እሱን ክፈቱትና ይሄኛው አሁን ላይ ይሰራል ማለት ነው። እንደምታዩት ፒቱፒ መጀመሪያ ሎጊን ታደርጋላችሁ በኢሜይላችሁ። ቀላል ነው። ሎጊን ካደረጋችሁ በኋላ ኬዋይሲ አስገቡ ይላችኋል። ኬዋይሲ ታስገቡለታላችሁ። ናሽናል አይዲ ካላችሁ ናሽናል አይዲም ከሌላችሁ ወይ ደግሞ በፓስፖርት ከሁለት አንዱ ተጠቅማችሁ ኬዋይሲ ቬሪፋይ ያደርጋላችሁ። ከዛ በኋላ ፒቱፒ እዚህ ላይ ይሰራል ማለት ነው። እንደምታዩት እዚህ ላይ 183 ብር ነው ማለት ነው። አንዱን ዶላር አንዱን ዩኤስዲቲ የሚሸጡት በ183 ብር ማለት ነው። በ182 የሚል አለ። ከዛ እዚህ ትመጣላችሁ። መጀመሪያ ኬዋይሲ ትጨርሳላችሁ። ከዛ በኋላ ኬዋይሲ ከጨረሳችሁ በኋላ ወዲያው በ5 ደቂቃ ምናምን ቬሪፋይ ይላል። እዚህ ጋር ቆይ ላሳያችሁ። ሴልም ማድረግ ከፈለጋችሁ ሴል መሸጥ ትችላላችሁ። መሸጥ በነገራችን ላይ ባይናንስ ላይ መሸጥ ይቻላል፣ መግዛት ነው የማይቻለው ማለት ነው። ይሄ ኔትወርክ ነው መሰለኝ ትንሽ ያዘገያል። እና ሌላው ጥንቃቄ ይፈልጋል። እዚህ ላይ ስካመሮች አሉ። ስካመሮችን በጣም መጠንቀቅ አለባችሁ። ስክሪንሹት ማድረግ አለባችሁ ከከፈላችሁ በኋላ። እና ደግሞ በተመሳሳይ ሰርድ ፓርቲ አይቀበሉም ማለት ነው። ሰርድ ፓርቲ በሰርድ ፓርቲ አካውንት እንዳከፍሉ ማለት ነው። የከፈታችሁበት የዚህ የኤክስቼንጁ ስም እና የምትከፍሉበት የአካውንቱ ስም ተመሳሳይ መሆን አለበት። አለበለዛ ገንዘባችሁን ሪሊዝ አያደርጉላችሁም። ብትከራከሩ ምንም አታመጡ ማለት ነው። ስለዚህ የምትከፍሉበት አካውንት እና ይሄ እዚህኛው በኤክስቼንጁ ላይ ያለው አካውንት ስሙ ምንም ፊደል ሳይቀያየር ተመሳሳይ መሆን አለበት። እዚህ መጣችሁ ባይ ማለት ነው። ባይ የሚለውን ስትነኩ እዚህ ጋር የስንት ብር ነው የምትፈልገው ይላል። ይሄ ሰውየውን ከ10,000 ብር በታች አልሸጥም ይላል። ለምሳሌ የ10,000 ብር ምንድነው የማይሰራው? ይሄ እዚህኛው ለምሳሌ ባይ የሚለውን ተናካላችሁ። ከዛ ሚኒመም የሚሸጠው ሰውዬ የ5,000 ብር ነው ማለት ነው። የ5,000 ከጻፋችሁ በኋላ እዚህ ጋር አይ ሃቭ ሬዲ ቱ አግሪ የሚለውን ክሊክ ታደርጉታላችሁ። እሱን ስታደርጉት እዚህ ጋር የምታዩት ባይ ዩኤስዲቲ የምትለው በአረንጓዴ ትበራለች። እሷን ክሊክ ስታደርጉት ይሰራል ማለት ነው። ወደ መግዛት ፕሮሰሱ ትገባላችሁ። ሴል ለማድረግም ስትፈልጉ እንደዚሁ በተመሳሳይ ሁኔታ ነው የምታደርጉት ማለት ነው። ሴል ላይ ከላይ ሴል ላይ የሚለው ትገባላችሁ። እንደምታዩት በ82.5 ሳንቲም መሸጥ ትችላላችሁ። ብቻ እንደዚህ አድርጋችሁ መሸጥ ትችላላችሁ። አይ ሆፕ ይሄ ቪዲዮ እንደተመቻችሁ ተስፋ አደርጋለሁ። ላይክ፣ ሰብስክራይብ፣ ሼር ማድረጋችሁ እንዳትረሱ። በቀጣይ በሌላ ቪዲዮ እስከምንገናኝ ፒስ